ኑሐሚን በክፍል 69 እንግዲህ አቶ ለይኩን አምራንን አግተውት ነበር ያለቀው። ሰላም ሰላም ወደ ቤተሰቦች እንደምናላችሁ ኑሐሚን በክፍል 70 ይዤላችሁ መጥቻለሁ። አቶ ለይኩን እንግዲህ ለቤተሰቦች ምንም ነገር ቢሆን አደርጋለሁ ሲላት ለአምራን አሁን እኮ ለቤተሰቦች ብለህ ሳይሆን የራስህን ወንጀል እየደበቅክ ነው ያለችው ማለት ነው። እንግዲህ ለወይዘሮ ዝናሽም የአምራን ስልክ እሱ ጋር እንደሆነና ምንም ነገር ማድረግ እንደማትችል እየነገራት ነበረ። ወይዘሮ ዝናሽም ግን እኮ ከውጭ ሌላ ሰው ቪዲዮውን የያዘ ሰው አለ፣ ስለዚህ እኔ ከጠፋው ያ ሰው ቪዲዮውን ለፖሊስ ይሰጣም ብላኛለች። እንደዛ ማድረግ አይችልም፣ ምክንያቱም ስልኳ ያለው ከኔ ጋር ነው። ማንኛውም ሰው ከደወለ የሚመጣው ወደ እኔ ነው። ስለዚህ ምንም አታስቢ ዝናሽ፣ አንቺ ዝም ብለሽ የቤተሰቦችን ነገር አስተካክሊ። እረ ላይኩን ግን የቀረውን ነገር ለእኔ ብትተውልኝ ነው የሚሻለው እያለችው ነበር ወይዘሮ ዝናሽም። እውነት ለመናገር አቶ ለይኩን እንደዚህ የሚያደርግ አልመሰለኝም ነበር። እሱም እንግዲህ ምን አለ፣ እኔ ወንጀለኛ ነኝ አውቃለሁ፣ ወንጀለኛ መሆኔን አልክድም። ግን ደግሞ አንዲት በማትረባ ሴት ፈርቼ እንደዚህ ወንጀልን መደበቅ አልፈልግም። መቀጣት ካለብኝም በትክክለኛው በህጋዊ መንገድ ነው መቀጣት ያለብኝ እንጂ እሱ አጭበርብራ ገንዘቤ ነው ስራ ከዛ ወንጀል እንዲሸፈንልኝ አልፈልግም። አንዲት የማትረባ ሴት እኔን ልትሸውደኝ አትችልም። ወይዘሮ ዝናሽም ግን አምራለ ካለዚህ ነው ለዚች አቅማ ነው እንዴ ስትፍጨረጨር የነበረው? እኔ እኮ በብዙ ነገር ላባብላት ሞክሬ ነበረ፣ ማለት በብዙ ነገር ነው ልጃት የነበረው፣ ግን እንደዚህ በቀላሉ እንደምትሸነፍ አላወቅኩም ነበረ እያለች አቶ ለይኩን የነገረችው። አቶ ለይኩንም አሁን አንቺ ዝም ብለሽ የልጆቻችን ነገር የዚህን የቤተሰብ ነገር አደራ፣ እኔ ግን መቼም ማለትም የህሊና ጸጸቴ መቼም እንደማይተወኝ አውቃለሁኝ። ወይ ለይኩን ደግሞ የምን ጸጸት ነው የምታወራው? ግን የምፈልገው ነገር ቢኖር ዳግም ልክ እንደ ልጃችን እንድታዩ ፈልጋለሁ፣ ማለትም ልክ እንደ አባቱ እንድትወለድ ፈልጋለሁ እያለችው ነበረ። እንደዛ ማድረግ አልችልም፣ በእርግጥ ግን እየከፋኝም ቢሆን ዳግምን ከልጆች ለይቼ አላየውም። ለልጆቹ ያደረጉትን ለዳግም አደርጋለሁ። ግን አንድ ቀን ዳግም የአባቱ ገዳይ እንደሆንኩ ቢያቅ ስትል፣ አይ ለይኩን በፍጹም እኔ በህይወት እያለሁ እንደዚህ ሊሆን አይችልም ነው ያለችው ወይዘሮ ዝናሽ። ወይዘሮ ዝናሽ እንግዲህ በጣም ራስ ወዳድ ሰው ናትኝ። የሞተው የልጁ አባት ነው። እንደገና ዳግም ደግሞ በአባቱ መጥፋት ምክንያት በጣም እየተጨነቀ ይገኛል። እሷ ግን ለሱ እውነቱን አልነገረችውም ማለት ነው። ምንም አይነት ግድ ራሱ አልሰጣትም። እንደዛ ሲጨነቅ አባዬ የት ሄዶ ይሆን ያለ ብዙ ቦታ አባቱን ለመፈለግ ሄዶ ነበረ። ወይዘሮ ዝናሽ እንግዲህ የሁሉ ልጇ ላይ የሚደርሰው ምንም አልመሰላትም። በስተ መጨረሻ ዳግም እውነቱን ሲሰማ ወይዘሮ ዝናሽን ሆነ አቶ ለይኩንም ሰው አያደርጋቸውም። እንግዲህ ናሆም የእነሱ ልጅ እንዳልሆነ ሲያውቅ በጣም ነው ተናዶ የነበረው። እዛ ቤት ያሉት በሙሉ በጣም አስመሳይ ናቸው፣ ናሆምን አይወዱትም እያለ በጣም አዝኖባቸው ነበረ። በእሱ ላይ ደግሞ ይህንን ግፍ እንደፈጸሙ ሲሰማ የሚያደርገው ነገር በጣም ከባድ ነው የሚሆነው። በዛ ላይ በጣም የሚወደው አባቱን አቶ ለይኩን እንደገደለው ሲሰማ አቶ ለይኩንን እንደዚህ በቀላሉ የሚምር አይመስለኝም ማለት ነው። እንግዲህ ይህ ሚስጥር የምታውቀው አምራንና እንዲሁም ደግሞ የወይዘሮ ዝናሽ ዘመድ ነው። ይህንን ነገር እነሱ ካላወጡት ማንም ሊያወጡ አይችልም። ግን በስተ መጨረሻ አምራን ስልኳ ቢቀመም ራሱ ለዳግም በአካል ሂዷ መናገሯ አይቀርም። ምክንያቱም አቶ ለይኩን አድበሽ ተቀመጭ፣ ብልጥ ከሆንሽ ዝም ብለሽ ብትቀመጭ ነው የሚሻልሽ። አይ የዛኔ እራት ላይ ነበረ ለዳግም አንተ የአባቱ ገዳይ እንደሆንክ መናገር የነበረብኝ። ያ ምስኪን ልጅ እኮ ባለማወቅ ከአባቱ ገዳይ ጋር ነው ምግብ ሲበላ የነበረው እያለችው አቶ ለይኩን እያስፈራራችሁ ነበረ። ከዚሁ ትበሰብሻታለሽ፣ ማንም አይፈልግሽም፣ ማንም ዙሮ አያይሽም ብሎ ነው አምራን ትቷት ሄደ። አቶ ለይኩንም እንግዲህ የሚጠይቃት የለም። ናሆም ነበረ። ናሆም ለገንዘብ ብላ እንደቀረበችው ሲያቅ፣ እንዲሁም ደግሞ ብዙ ነገር እናቱ ላይ እንዳደረገች ሲያቅ በጣም ነው የጠላትኝ። ያላትን ሀብት ንብረት ሁሉ ከሱ የወሰደችውን በሙሉ ጫማዋን ሳይቀር ነው ቀምቶ የሰደዳት ማለት ነው። እውነት ለመናገር ናሆም ይህን ሁሉ ዘመን እየሸወደችው ኑራ አሁን በኑሐሚን ምክንያት ነቅቶ ይህንን ስላደረገ በጣም ጥሩ ነው። በእርግጥ እንደዚህ ጫማዋን ባይቀማት ጥሩ ነበረ፣ ግን ካደረገችው ነገር አንጻር በጣም ነው ናሆም ላይ ስትጫወትበት የነበረው። ልጇ ሳይወርድባት ልጅ ወረደ፣ እናትህ ልጅን አስወረደችብኝ፣ እናትህ መረዘችኝ ብላ እናትና ልጅን ለማጣላት እንዲሁም ናሆምን ከቤተሰቡ ለማድረግ እንደዚህ አይነት ነገር ሁሉ ተጠምቃ፣ እሱ ደግሞ በጣም እያዘነ ነበረ። እንዴት ማየኔ ላይ እንደዚህ አይነት ነገር ታደርጋለች ማለት አምራን የምታወራው ነገር እውነት መስሎት ነበረ። ይኸው እናት ከቤት ድረስ ቡና ጋብዛ ይኸው ልጅን አስወረደችብኝ። እንዴት ምን አይነት ጨካኝ እናት ናት ናሆም ያለችህ?
እንዴት በልጅ ልጇ ላይ እንደዚህ አይነት ግፍ ትፈጽማለች እያለች እንግዲህ ወይዘሮ ዝናሽን እንዲጠላት። በእርግጥ ወይዘሮ ዝናሽ በጣም መጥፎ ሰው ናት፣ ግን ቢሆንም በፍጹም ይህንን ነገር አላደረግኩትም ናሆም እባክህን ተረዳይ ብትለው ሊረዳት አልቻለም ነበረ። በሰዓቱ አምራንን በጣም ስለሚወዳት አምራንን ብቻ ነበር የሚያምነው። እሷ የምትለው ነገር ሁሉ እውነት ነው የሚመስለው። በስተ መጨረሻ እንግዲህ ኑሐሚን አይኑን ገልጣለታለች ማለት ነው። ኑሐሚን ጋር ከገጠር ሄዶ ከተመለሰ በኋላ አምራንን ማመን ነው ያቆመው። እንዴት ነው ኑሐሚንም ያላየዋትኝ? ማለት ኑሐሚን ከዚህ በፊት ታፈቅረው ነበር፣ እሱ ደግሞ አይረዳትም ነበረ። እስከ ዛሬ ድረስ እንዴት አላየሁሽም አንቺን የመሰልሽ ቆንጆ እያለ ነበር። እንግዲህ አሁን ኑሐሚንና ናሆም ማለት ነው ፍቅራቸውን እየቀጩ ይገኛሉ። አምራን ደግሞ ተረስታለች። አቶ ላይኩንም ወደ ስራው ተመልሷል። በል እንግዲህ ሽማግሌ ላክ እያለው ይገኛል ለናሆም ማለት ነው። ናሆም ግን እኔ እኮ እየፈጠንኩ መስሎኝ ነው እንጂ ፈጠንክ ትሉኛላችሁ ብዬ ነው እንጂ ልልክ ነበረ እና ደግሞ ደስ ይለኛል ብሎ ተስማምተዋል። ናሆም እንግዲህ በስተ መጨረሻ ለኑሐሚን ሽማግሌ ሊልክ ነው። እንግዲህ ኑሐሚን በዚህ ነገር በጣም ነው ደስተኛ የምትሆነው። ስለሱ እያሰበች ከዚህ በፊት ያወሩት ምናምን እያስታወሰች ነበር እና በቃ ልደውልለት እና ከቤት ራስ ልጋብዘው እያለች ብቻዋን እያሰበች እንዴት እንደምታወራው ብቻዋን እያወራች ነበረ። ናሆምም እንደዛው እንዴት አሁን ደውዬ ስራ አለሽ ወይ ማለት እንዴ እንደዚህ ብላትማ ስራ ፈት ነኝ እንዴት ትለኛለች። ቆይ ምን ብላት ነው የሚሻል? በቃ እራት ልጋብዛ ትላታለሁ ብሎ ሊደውል ሲል መስመር ተይዟል። እሷ እየደወለች ስለነበረ ነው። እሷን በዚህ በኩል በቃ ከቤት እራት ልጋብዝ ልበለው እንዴ? ኧረ ምን አይነት ፈጣጣነች ደግሞ እራት ልጋብዝ ይባላል እንዴ? ትልና ትመለሳለች ማለት ነው። ኑሐሚን እንግዲህ ብቻዋን እንደዚህ እያለች እያወራች ነበረ። ናሆምም እንደዛው በስተ መጨረሻ እሱም ሲደውል እሷም ስደውል መስመር ተይዟል ነው የሚለው ማለት ነው። በአንድ ላይ ስለነበረ ሲደውሉ የነበረው እውነት ለመናገር ኑሐሚንና ናሆም እዚህ ፓርት ላይ በጣም ነው የሚያስቁት። ብቻቸውን ማለት እንዴት ማውራት እንዳለባቸው አክት እያደረጉ ነበር። እንግዲህ በስተ መጨረሻ ናሆም ደውሎ እራት ልጋብዝሽ ብሏታል ማለት ነው። ኑሐሚንም እራት ጋብዣው አይ ከቤት እኮ እራት ጋብዘው እራቱን ከበላ በኋላ ይሄዳል እንዴ ምን አይነት ፈጣጣነኝ እና እራት ከበላ በኋላ ሌላ ምን ነው ይችላል እያለች ነበረ ብቻዋን። አቶ ላይኩንም ወደ ኑሐሚን ቤት መጥቶ እንዴ ጋሼ እንኳን ደህና መጣህ በደስታ ተቀብለዋል ማለት ነው። የኑሐሚን አባት ደግሞ ብቻዋን ስለ ፍቅር ምናምን እየዘፈነች ከኋላ መጥቶባት እንዴ ምንድነው ስለ ፍቅር የምትዘፍነው? ፍቅር ፍቅር የምትይው ከማን ነው ፍቅር የያዘች ሲላት እንዴ ኧረ እኔ ፍቅር አልያዘኝም ያው ዘፈኑ ስለምወደው እየዘፈንኩ ነው እንጂ አይ ከኔ ከአባትሽ ምንም ነገር መደበቃችሁም ልቅል ልጁ ማን ነው ንገሪኝ ሲላት እሺ አባዬ ግን አንተ ባይሆን ብለህ የምትመኘው ሰው ማን ነው ስትል ዳግም ነው ማለት ነው አባቷ። ዳግም በጣም የሚያሳዝን ልጅ ነው እውነት ለመናገር። ኑሐሚንም በጣም ነው የሚወዳት። ከዚህ በፊት ናሆም ከአምራን ጋር ሆኖ ሳለ እሱ በጣም ነው ሲያጽናናት የነበረው። እሷ ደግሞ በተደጋጋሚ ዳግም እንደሚወዳት እየነገራት እኔ አንተን ልወድ አልችልም፣ እኔ የምወደው ናሆምን ነው፣ ናሆምን ጠልቼ ደግሞ አንተ ማፍቀር አልችልም ብላ ነግረው ነበረ። እሱ ግን ተስፋ ሊቆርጥ አልቻለም። አሁን ደግሞ ወንድሙ በእርግጥ ናሆም ወንድሙ ባይሆንም ግን እንደ ወንድሙ የሚያየው ልጅ የሚያፈቅራትን ልጅ ሊያገባበት ነው ማለት ነው። ናሆም እርግጠኛ ስለሆነ እንደውም ኑሐሚን የምትፈልገውን ሰው ትምረጥ ነው ያለው። ምክንያቱም እሱ እንደምታፈቅር ስለሚያውቅ በኮንፊደንስ ነው የምትፈልገውን ሰው ትምረጥ እኛ ከምንጣላ ነው ያለው ማለት ነው። ማንን እንደምትመርጥ እኮ የታወቀ ነው። ግን ደግሞ አንዱን ለማስደሰት ብላ የአንዱን ልብ ትሰብራለች ያለው ዳግም እንግዲህ በጣም ያሳዝናል። በዚህ በኩል አባቱ የት እንዳለ አያውቅም። በዚህ በኩል ደግሞ ኑሐሚንን ሌላ ሰው ሊያገማት መሆኑን ሲያስብ በጭንቀት ውስጥ ይገኛል ማለት ነው። ኑሐሚንም እንግዲህ ለአባቷ እውነቱን ነግረዋለች። ናሆም ነው ብላ ነግረዋለች። በጣም ነው ደስ ያለው። እኔ እኮ እንደ ናሆም አይነት አማች እንዲኖረኝ እፈልጋለሁኝ። እውነት ግን አባዬ ደስተኛ ነው ወይ በዚህ ነገር ስትል እንዴ ያው በጣም ደስተኛ ነኝ ያላትኝ። አቶ ላይኩንም ወደ ቤት መጥቶ እንግዲህ አባትሽ ማለት ምታይሽ የለም ወይ ሲላትኝ ማን ነው እዚህ ቤት ሌላ ጎረምሳ አለ እንዴ ስትል ምን ይታወቃል የዛሬ ዘበን ልጆች አትታወቁም በጎን አስገብታችሁ እንደው ብዬ እኮ ነው እያለ ነበር። መጠርጠር ይሻላል እያሉ እንግዲህ እየተቀላለዱ ነበር የኑሐሚን አባትና የናሆም አባት ማለት ነው። በቃ እናንተ አውሩን የምራት ለስራ ብላ እያዳመጠቻቸው ነበር የሚያወሩትም ማለት ነው። አቶ ላይኩን ማለት እስኪ ኑሐሚን ስለ ኑሐሚን ንገረኝ ማለትም ስለ ናሆም ምን ብላ ነገረችህ? አይ መጀመሪያ አንተ ንገረኝ። ናሆም ምን አለ? አይ ናሆም እንኳ ሽማግሌ መላክ ይፈልጋል። ኑሐሚንም ሁሉም ነገር ብቻ ከወደዚህ አልቋል። ደግሞ እኔ ከእንዳንተ አይነት ወዳጅ ጋር መዛመድ አልጠላም። ስለዚህ ለምን ጊዜ እንወስዳለን? በዚህ 15 ቀን ውስጥ ሽማግሌ ልከን ሁሉም ነገር እንጨርስ ብሎታል አቶ ላይኩን። እንግዲህ
የኑሐሚን አባትም ተስማምቷል። እውነት ለመናገር እኔም ድሮ አንስቼ እንደ ናሆም አይነት አማች እንዲኖረኝ እንደምፈልግ ታውቃለህ። እኔስ ብትል ወዳጄ እንደ ኑሐሚን አይነት ጨዋ ልጅ ምራሴ እንድትሆን ፈልግ ነበረ። አሁንስ ፈጣሪ ስቃይን እያየልኝ ነው መሰለኝ። ሁሉም ነገር በማስበው መንገድ እየሄደልኝ ነው። ማለት ሌላ የተፈጠረ ነገር አለ እንዴ? ማለት ሌላ የሚያስጨንቅ ነገር አለ ሲለው የኑሐሚን አባት ማለት ነው። አይ እሱን ተወው፣ ይሄ እንኳን የሚነገር ነገር አይደለም። ግን ምንም ነገር ቢሆን አሁንም ያለና ጸጸቴ እንዳለ ነው። አቶ ላይኩን እንግዲህ የሚጸጸተው የዳግምን አባት በመግደሉ ነው። ምክንያቱም በንዴት እና በስሜት ነበረ የዳግምን አባት የገደለው። እውነት ለመናገር የሰው ልጅ ሲናደድ ምንም ነገር ማድረግ አለበት ብዬ አላስብም። ሰው ከተናደደ ዝም ማለት አለበት ወይ ደግሞ ብቻውን መሆን አለበት ብዬ ነው የማስበው። አቶ ላይኩን እንግዲህ በጊዜውና በሰዓቱ ዳግም ከትዳሯ ውጭ የወለደችው እንደሆነ ሲያውቅ ወይዘሮ ዝናሽ በጣም በመናደድ ነው ቶሎ ብሎ ሂዶ ሽጉጥ አምጥቶ የገደለው የዳግምን አባት ማለት ነው። እንደዛ በማድረጉ ደግሞ በጣም ተጸጽቷል። አቶ ላይኩን እንደሚታወቀው ለሰዎች የሚያስብ በጣም ጥሩ ሰዎችን የሚረዳ እንደሆነ ሁሉም ሰው ያውቃል። የኑሐሚን አባትንም እሱ ረድቶት ነው የታከመው ውጭ ሀገር ሂዶ ማለት ነው። በእሱ እርዳታ ምክንያት ነው። ኑሐሚንም ራሱ አቶ ላይኩንን በጣም የምትወደው በጣም ጥሩ ሰው፣ ደግ ሰው እና ለሰው አሳቢ፣ ለሰዎች የሚያስብ ለሁሉም ሰው አባት መሆን የምትችል ሰው ነህ እያለችው ነበረ ከዚህ በፊት። አሁን ግን ነፍሰ ገዳይ በመሆኑ በጣም ነው ያዘነው። እንደውም በአንድ ቀን ስህተት ቶሎ በቅጽበት ነፍሰ ገዳይ ሆኗ ማለት ነው። በመናደዱ ምክንያት ባለመረጋገጡ ወይዘሮ ዝናሽ ማረባክ ላይ ኩነረብ ይህ ነገር አይጠቅምህም እያለችው ነበር ያን ነገር ያደረገው። የዛኑ ቀን ግን እሱ እጁ ለፖሊስ ሊሰጥ ነበረ። ያ ነገር የቀረው በወይዘሮ ዝናሽ ምክንያት ነው እንጂ አቶ ላይኩን ከህሊና እስር ቤትማ እንደዚሁ እስር ቤት ገብቼ በስጋዬ ብታሰር ይሻለኛል። ግን መቼም ቢሆን ይህንን ጸጸት ከኔ ከአእምሮ ሊጠፋ አይችልም። መቼም የህሊና እረፍት አላገኝም ዋጋዬን ካላገኘው በስተቀር እያለ ነው እንግዲህ። ንጹህ ሰው ሲያጠፋ እንደዚህ ነው። ግን ልቡ የደነደነ ሰው ምንም አይነት ነገር ቢያደርግ ጸጸት አይሰማም ማለት ነው። አቶ ላይኩን የተጸጸተው በጣም ጥሩ ሰው ስለሆነ፣ በተደጋጋሚ ስህተት የሚሰራ ሰው ምንም ነገር ቢሆን ምንም አይመስለውም። ምንም ጥፋት ቢያጠፋ በቃ ለሱ ምንም ነው በቃ። ግን አቶ ላይኩን ከዚህ በፊት እንደዚህ አይነት ነገር በሰዎች ላይ አድርጎ ስለማያውቅ ጸጸቱ ሊያስቀምጠው አልቻለም ማለት ነው። ወይዘሮ ዝናሽ ግን እንደሚታወቀው ምንም አልመሰላትም። ያ ሰው የድሮ ፍቅረኛዋ ነው። በእርግጥ በትዳሯ ሂዳ ያገኘች ሰው ቢሆንም የልጁ አባት ነው። እሱ ሙሉ ምንም አልመሰላትም። አቶ ላይኩንም እያላት ነበር፣ ቆይ አንቺ ግን ምን አይነት ሰው ነሽ? ምን አይነት ህሊና ነው ያለሽ? ማለቴ እንዴት የልጅሽ አባት ሞቶ እንደዚህ ዘና ብለሽ ትቀመጫለሽ? እያለት ነበር። እንዴ ላይኩን እና ታዲያ ምን ላድርግ? አንዴ ከሆነ ሆነ ነው፣ መጸጸት ባልጸጸት ምን ይቀየራል ነው ያለችው። እና ልቡ የደነደነ ሰው እንደዚህ ነው የሚለው። በነገራችን ላይ አንዴ በቃ በተደጋጋሚ ስህተት የሚሰራ ሰው ምንም ነገር አይመስለውም። በቃ ስህተት ለሱ አዲሱ አይደለም ማለት ነው። አቶ ላይኩን ግን ጥሩ ሰው ስለሆነ ነው እንደዚህ በጣም የተጸጸተው። የዳግምን ፊት ባየ ቁጥር እደነግጣለሁ አልዋሽሽም እያለ እየነገራት ነበረ። ናሆም ደግሞ በስተመጨረሻ ኑሐሚንን እራት ጋብዟታል። እየተጫወቱ ነበረ። ከቤት ስትወጣ አባዬ ወይ የኔ ልጅ ስትሄድ ነው ሲላት አባቷ ማለት ነው። ወይ ስለ ናሆም ጋር ስለ ስራ ልናወራ ነው ያለችው። አረ ስለ ስራ ልታወሩ? አዎ ስለ ስራ ሊያወሩ እኮ ነው እያሉ እንግዲህ እየቀለዱባት ነበረ ኑሐሚን ላይ። እውነት ለመናገር ናሆም እና ኑሐሚን አንድ ላይ ስለሆኑ በጣም ደስ ይላል። ግን በዚህ በኩል ደግሞ ዳግም በጣም ነው የሚያሳዝነው። ሁሉም ነገር አቅቷል። ከሁሉም ነገር አልሆነም። ከኑሐሚንም አልሆነ ከአባቱም አልሆነም እና በጣም አሳዛለች እና ብቸኛ ልጅ ሆኗል። አቶ ላይኩንም የቤት ስብሰባ እናደርጋለን ሲለው ለናሆም እና ዳግምንም ያካታ እና ያለው ናሆም። ምክንያቱም ናሆም ማለት ዳግም ኑሐሚን እንደሚያፈቅራት ያውቃል። አዎ እና ዳግም እኮ የቤተሰቡ አካል ነው፣ ለምን እሱ ሳይሰበሰብም ነው ያለው። አይ ችግር የለውም እሺ አባዬ ብሎ ነው የተስማማው። ኤሚን ደግሞ ኤርሚያስን ለማግኘት ሄዳ ነበረ። እሺ ድጋሚ እንደምትመጪ አውቅ ነበረ ሲላትኝ፣ አይ እኔ የመጣሁት በአሁኑ እንዳታደርገው ልነግርህ ነው። ይህን ግፍ ማን ላይ እየፈጸምክ እንደሆነ እንድታቅ ፈልጌ ነው የመጣሁት አይደል? የሀብታሙ የአቶ ላይኩን ልጅ ነኝ ልትይኝ ነው እንዴ? እንደዛ አይደለም። እኔ ያንተ ልጅ በሆዴ ይዣለሁ ስትለው ምን ነው ያለው ኤርሚያስ። በጣም የደነገጠው እየጠጣ የነበረው እንትን ያለው ማለት ነው። እውነትሽን ነው እርጉዝ ነሽ? አዎ መቋቋም ካልቻልክና ካመንከኝ ሂደህ አሁን መመርመር እችላለሁ፣ አብረን ሄደን ያለችው ኤሚን ማለት ነው። ስለዚህ ይህን ነገር ባታደርገው ነው የሚሻለህ። ይህንን ነገር አድርገህ የወደፊት ልጅ ተወልዶ ይህንን ግፍ አባትህ እኔ ላይ ፈጸመ ብሎ ምን ይላል? ስለዚህ
እባክህ ይሄን ነገር እንዳታደርገው። ወይ ኤሚን እኔ አንቺ እኮ መለያየት የለብንም እንደውም አንድ ላይ ነው መሆን ያለብን ሲላት ከሀዲና ሲጀምር እኔ አንተን በጣም ነው የምጠላህ ነው ያለችው ማለት ኤሚን ማለት ነው። ምክንያቱም ኤሚን በመጀመሪያ ኤርሚያስን በጣም ተወደው ነበረ፣ ግን አሁን ላይ ኤርሚያስ ለገንዘብ ብሎ እንደቀረባት እንዲሁም ደግሞ የራቁት ቪዲዮ ይዞባት እያስፈራራት ነው የሚገኘው። አክሲዮንሽን ላይ ያስተላልፍ ያለበለዚያ ግን ይህንን ቪዲዮ በሶሻል ሚዲያ በትንልሻለሁ ብሎ ነው ያስፈራራት ማለት ነው። ኤሚን እንግዲህ በከባድ ጭንቀት ውስጥ ትገኛለች። ይህንን ነገርና ሚስጥር የምታውቀው ኑሐሚን ብቻ ናትኝ። ኑሐሚንን ደግሞ ከዚህ በፊት በጣም ነበር የምጠላትኝ። በጣም ጥሩ ሰው ነች ኑሐሚን፣ ይህን ነገር ለኔ ብሎ ስለምታደርገው በጣም ነው የማመሰግነው ብላ እንግዲህ ኑሐሚን የተወቹን ኤርሚያስ መታ ለአምራን ስትል አግኝተው ነበረ። ከዚህ በፊት ኤርሚያስ የኑሐሚን ፍቅረኛ ነበረ፣ ግን ተለያይቶ ከዛ ኤሚን ጋር ነው የሆነው ማለት ነው። እናም ለምንድን ነው ይህች ምስኪን ልጅ ጋር ገላህን አምና የሰጠች ሲላ እንዴት እንደዚህ አይነት ግፍ ትፈጽማለች ስትለው ምን አንቺ ደግሞ ስለዚህ ምን አሳወቀሽ? እኔ እኮ ልትስሚኝ የመጣሽ መስሎ ነበረ ሲላት ማለት ነው። በጥፊ ነው የተረገመችው ኤርሚያስን። እንግዳውስ ይሄን ነገር ቤተሰቦቿ ካወቁ አይለቅሁም በህይወት፣ ስለዚህ አድበ ብትቀመጥ ነው የሚሻለው፣ ቪዲዮ ለእኔ ስጠኝ ስትለው መቼም ሊሆን አይችልም። ሲቀጥል ኤሚን የልጅ እናት ናት፣ ስለዚህ በልጅና በባልና በሚስት እንዲሁም በእኛ መካከል መግባት የለብሽም አይመለከቱሽም ነው ያላት ኑሐሚንን። ኤሚን ደግሞ በጣም አዝና ወደ ቤቷ ሄዳ ውዬ እንቀመጥልሽ፣ ምን ሆነሽ ነው እንደዚህ እኮ ዝም ብለሽ የተቀመጥሽው እያለቻት ነበረ ወይዘሮ ዝናሽ። አይ እማዬ ምንም አልሆንኩም፣ ትንሽ ራሴን አሞኝ ነው እና ይሄን ሁሉ ጊዜም እንዴ ራስሽን የሚያመሽ ምናልባት የኑሐሚን መምጣት ይሆን እንዴ? አረ በፍጹም እንደውም የኑሐሚን መምጣት እዚህ ቤት ለኔ ጥሩ ነው የሆነልኝ። ሲጀመር ኑሐሚን ላይ እንደዛ የሆነባት ዝም ብለን ነው። ኑሐሚን እኮ በጣም የዋህ ልጅ እና አስተዋይ ልጅ ናት። አዎ የኔ ልጅ አስተዋይ ሆነሽልኛል ማለት ነው። ያቺ ምስኪን ልጅ እኔም ራሱ ጥሩ ልጅና የዋህ ልጅ እንደሆነች ባለማወቅ ነው ያን ሁሉ ነገር ያደረግኩባት። ታዲያ እንደዛ ካልሆነ በዛ በተረገመ ኤርሚያስ ምክንያት ነው ወይስ ትላት እማዬ በቃ የእሱን ስም አትጥሪብኝ፣ ከእንግዲህ በኋላ ይሄን ልጅ ስም እንዳጠሪብኝ ነው ያለቻት። ምን ነው ከዚህ በፊት እሱን ልጅ አይሆንሽም ተይው ስትኝ በሰማሁሽ ነው ያለችው። እንግዲህ ኤሚን በጣም ተጸጽታለች። ከኤርሚያስ ጋር ባሳለፈችው ጊዜ በጣም ነው ያዘነችው። እንዲሁም ደግሞ ያሳዘናት በስተመጨረሻ እርጉዝ መሆኗና እንዲሁም ኤርሚያስ ደግሞ ሚስጥር ቪዲዮ ስለያዘባት ነው ያዘነችው። ውዶች እንግዲህ በክፍል 70 ይህንን ይመስላል። በክፍል 71 እስከምንገናኝ ድረስ ቻልሲውን ቢሆን ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ።